እሺ ስሜ ጀማል ሰይድ መሐመድ ይባላለሁ። የመጣሁት ከዚህ ከማርቤት ጎጥ ነው። የመጣነው ያው ይሄን ችግኝ የሎሚና የቡና ችግኞችን ለመውሰድ ነው የመጣነው። ሎሚ አንድ 20 ፍሬ 20 ችግኝ ሰጥተውናል። ቡናም እንደዚሁ ያው በርቀቱ በሚወስነው እስከ 6 ሜትር ያው መራራቅ አለበት ይላል። በዚያው የቻለው ችግኝ ነው። አሁን ይሄ ቆንጆ ነው። እድገቱም አሁን ጥሩ ደረጃ ላይ ያለ ነው። እዛ ሄዶ እንትን ሲል ያው በጣም አሪፍ ነው የሚሆነው። እንክብካቤ ካገኘ ያው አስፈላጊውን እንክብካቤ ከተደረገለት ጥሩ ምርት ይሰጣል ብለን እንጠብቃለን። ሎሚ እንግዲህ እንደ እንክብካቤውና እንደ መሬቱ ሁኔታ ይወሰናል። ጥሩ መሬት ላይና ጥሩ እንክብካቤ ካገኘ 3 ዓመት አካባቢ ላይ ያው ብስራት ይጀምራል። እንግዲህ አንድ አያያዙ ጥሩ ከያዘ ከአንዱ እግር ላይ ያው እሱ አበሉ አመቱን ሙሉ የመስጠት እንትን አለ። በአንድ ጊዜ አይደለም አመቱን ሙሉ ያስለቅማል እና በአንዱ አበል እስከ 4 ኩንታል እንደዛም ሊሰጥ ይችላል። እንግዲህ ያው መልእክቱ ይሄ አሁን ቀለም ኢትዮጵያ ይሄንን እንትን እንደዚህ አፍልቶ ለዚህ ለመግዛት ለማይችል አርሶ አደሩ በነፃ ማከፋፈሉ ለሁሉም ተደራሽ እንዲሆን ከማድረግ አንፃር በጣም ጥሩ ድጋፍ እያደረገ ነው እና ይሄን ድጋፉን አጠናክሮ ቢቀጥል በጣም አሪፍ ነው።